ባናት ነው መጣ ተጓያው የሚሉ ተጠንቀቅ። ሞት አይመጣም እሱ እንጥላም ታቱን ነው መፈቀለት ሙዚያ ሞጣ ቀራኒው ግጠመኝ ሽንታ እንዳውራ ዶሮ ነበር ጉሮሮ ላይ የሚቆም በመጣ ላንታ ካልመጣ ሽንትም ፖፖ ላይ ምትቀዝ እኔ ዝም ብዬ እንዲቦርጥባት ተነሳ አውራጣት የሚያክል ሰውዬ እዚህ ና አትላንታ ላይ እንቅጠምና በሉት ምና ፈሳ በረንዳዳ ሰርግጬ ነው ምነው እኔ እሳት የላስኩ ቄራ አካባቢ ያደኩ ሰው ነው ባይዘው እንደዚህች አይነቷ ጋለሞታ ወራዳ ያፈነደርሽማ አንቺ ነሽ። አውሮፓ ላይ አፈንድደሽ፣ ደቡብ አፍሪካ ላይ አፈንድደሽ፣ አረብ ሀገር አፈንድደሽ እንደው አትበርጅም ደሞ እና አሁን ለእንዳልቻ ደሞ ታፈነድች የዳልጃማ ምንም አልተቆረጠ ምናምን አሉ ዝም ብሎ ሲደረግምባት ጊዜ አሉ በቃ አይታችሁታል ወጣ ላይ በዚህ ምራቋ አትረክርኮ ለቋት እኮ አፈንድደን ያልሽኝ ነኝ ማፈንደድማ አንቺ ነሽ የምታውቂበት ለብርሃኑ ስታፈነድጅ ነበር እስክንድር ራሱ ደቅቶሻል እኔ እኮ አውቃለሁ አንዳርጋቸው ጽጌ ሸክሽኮሻል ነገሹ ብርሃኑን ነጋ ወቅቶሻል እስከሚበቃሽ ይሄው እኛ ቤት የሚመጡ ጎንደሬዎች ከስደት በኋላ ሲገቡ በ15 ዩሮ የሚሸከሽኩሽ እንደ ገብስ አንቺን ነው አንቺ ወራዳ ጥቁር በጥቁር ለብሳል የኛን ያክል ማን ይለብሳል ድሮስ እውነት ብለሻል እኔ ጉራጌ እንዲህ አይነት ሴት አይቻለቅ ጉራጌ ሙሽሪት ተብላ በስንጣጣ የጉራጌ ሴት እኮ ዝም ብላ ታገኛት በእውነት ነው የምላችሁ እኔ ጓደኞቼ ጉራጌዎች ናቸው አንዱ ሚዜ ጉራጌ ነው የሰባት ቤት ምናምን መሰለኝ ሶዶ የሆነ ሰባት ቤት አንዱ ረሳው እኔ አውቃቸዋለሁ እህቶቹ የጉራጌ ሴት ለማግኘት 35 ቀን መጥና ደጅ ስልክ ለመቀበል 3 ወር መጠበቅ አለብን ለማናገር 6 ወር መጠበቅ አለብን ተቀራርቦ ሻይ ለመጠጣት 1 አመት ስለማውቃቸው እኮ ነው ጉራጌዎች ሞጣ አዲስ አበባ ልጅ ነኝና ሞጣ እኮ 6 ሎሚ ማል በቃ በ12 ሎሚ ሞጦ ነው የደረሰው ከጎጃም አዲስ አበባ ሲገባ ሎሚ ሲመጥ ሲያስታውቅ አቁሙልኝ ሽንቴ መጣ ሲል ሲቆምለት ሲመጥ ሲያስታውቅ ፌስታል ተሰጥቶ ስንት ፌስታል አተውከት አስታውቆ ነው የደረሰው አዲስ አበባ ፕሌን ሁሉ እኮ አይቶ አቅም ለመጀመሪያ ጊዜ ሱዳን በታቦት ሰርቆ ሱዳን ገባ ከሱዳን በቅ ነው ፕሌን ያየው እንደ አውሮፕላን አይቶ እኮ ትልቁ አሞራ ያለ ሰው እኮ ነው ሞጣ አዲስ አበባ ልጅ ነኝ ፒያሳ ምናምን ይላል እኮ አንዳንዴ ሰማዋለሁ ሞጣ በዚህ ፊቱ ሞጣ እኮ ፊቱን አይቶ ለመጨረስ ራሱ 6 ቀን የሚፈጅ በዚህ ፊቱ የአዲስ አበባ ልጅ ሆኖ ትልቅ ፊታታችኋል የለንም ቹቹ አማራና ከአህያ ጋር ይተኛል ሲል አንቺ ደደብ የታባሽ ነበርሽ ሬሳ የጠነባሽ ከሉሲ ከአጥንት ጋር የሚጣላ የሉሲን አጥንት የሰደበበትን ላኩላቸው በክት ያፊሽታ እኮ ለንደን ነግሮኛል አያስጸጋም ምድጃፍ ክብር የሌለው ሰው ነው ራሱን ሲያዋርድ የሚውል ሰው ሰደበኝ ብለሻል እኔ ለሞጣ ልናደዳ እንደኔ የሚሰድበው የለም ሮማን ተሰማ የምትባል ደግሞ የሞጣን ሚዲያ እናዘጋ ሉሲ አጥንት ብሎ የሚሳደብ ሰው ጉራጌን ሰደበ ብላችሁ ለምን ትናደዳላችሁ ታውት እኔን ይስደበኝ ተስፋዬ ሮማን ማነች እንግሊዟ የምትነግድባቸው እቺ $15 ፓውንድ ስደተኞች የሚያደርጓት የወንድ ሚስቶችን ቅዳሜና እሑድ ከአርብ ማታ ጀምሮ ምን አባት ዝጋት ለኛ ምን አባት ካገባ ደረቴን አትስመው አንድ ሚስቴን አትምስመው ከሳመች ደረት ከዝጋ ምትላንት ምን አባት ያረግልሃል ምን አባት ክስ አገባ ደረት ተዘጋ ቁልፍ ተዘጋ ተከፈተ አትስመው አንተ አስሚው ምን አባት ሻገባሽ ምን አባት ካገባ አዳምጥ ዝም ብላንት የደንቆሮ ልጅ አስረግጬ ነው ብለሽ እንደዚህ አሮጎ ረግጦ የሚናገር ሰው የለም ፈሪ ነው ጠቅላላ ይንበጫበጫል እኔ አልንበጫበጭ ማንንም አልፈራ በሬ ድረስ ስናይፐር ደቅነ መምጣት ይችላል
አስረግጬ ነው የምነግርህ። እኔ ሽፈራው ገርባው ልጅ በምንም ታምር እኔ ፈርቼ እኔ አልሞትም። ሰው ታሞ ነው የሚሞተው። ሞጣ ቀራኒዮ ታሞ ይሞት ይሆናል፣ ፈርቶ ይሞት። ለመብላት አልኖርም እያልኩ ነው እኔ። ለመብላት አልኖርም፣ ለመኖር ግን እቀምሳለሁ። ሰው ነኝ፣ ነፍስ መቀጠል ስላለባት። አሁን አንዳንዱ ሰው ገው ለመብላት ነው እኮ ሞጣ ሰላም ምን ፈለግ? ሰላም ቀጥል። ምን ሀሳብ አለ? ሀሳብ አማራ ነህ ወይስ ኦሮሞ ወይ ትግሬ? ከሶስቱም ነፃ ነኝ። እና ምን አባት ትሰራለህ እዚህ ውስጥ? ከሶስቱም ሄሎ ሰላም ሰላም። ሞጣ ሄሎ አማራ ነው ኦሮሞ? ሄሎ ይሰማል? ይሰማኛል። ሞጣ ሰላም ነው? ኦሮሞ ነው አማራ? ኦሮሞ ነኝ። ምን ልትሰራ መጣሁ? ተላላኪዎች ናቸው እንደዚህ። አያው እንዳትመጣለሽ ጀዋር መሐመድ ጋር ሄደህ መታገል ትችላለህ። ሁለተኛ እንዳልክ ወደዚህ ፋንድያ የቄራ ልጅ ነው ይገላልው። ቄራ እኮ በሬ ነው ያለ። በሬ ጭንቅላትና በሬ ነው ያለ። በሬ ጭንቅላት የሆነ ጎረምሳ አለ እና በሬ ነው ያለ። አህያ እኔ እኮ ቄራ ነው ያደግኩት። አባር ያለ ለጥጥኩ እንደ ሶስቱን የቡድን መሪ ታቀኛለሁ። አንተ ከካም ቀበሌ 10 ተረሳሰረ አዘልዬ እኮ ነው የአማራይቱ ልጅ። ማታ ጮቤ አምጥተን ልትሰካብኛል ምን አንተ ያያል። ይሄው ቁጭ ብሎ ያጎቴ ልጅ እየሰማ እንዲህ ነው ያዝኩ። እንተዋወቃለን። የቄራ ልጅ ነው ይገላልው። ራስህን ግደል መጀመሪያ። ቄራ ላይ ምን ድፍን ጭንቅላት ያለው ቦርኮና በሬ ነው ያለው። እዚያ ነው የኖርኩት እኔ ከ15 ዓመት በላይ። ቂጥን ነው የምወጋልህ። ታውቀኛለህ። ምን ቄራ ነኝ ምናምን 24 ነኝ። አፈር ድሜ ነው የማበላ። አንተ ለማይ ልጅ እዚህ ጋር ገብተህ የምትሳደብ ለማይ አስረግጬ እኮ እየነገርኩ ነው። በዚህ ውስጥ የሚሳደቡ ሁሉ በልመና የሚያድሩ ናቸው። ተበሳጭተዋል። አሁን የለማይ ልጆች ስለሆኑ ነው። የለማይ ልጅ ካልሆንክ ለማኝ መናጢ ለማይ ካልሆንክ ይሄን ንግግር አትቃወመውም። እኛ እዚህ መጾም አለብን። ምክንያቱም አሜሪካን ሀገር ሁሉ ነገር ከሰራ የተትራፋረፈ። ኢትዮጵያዊ ምኑን ነው የሚጾመው? ከተማው ከምንድን ነው የሚጾመው? እውነታውን እንነጋገር። አሁን ኦርቶዶክስ ጾም ማወጇን ማንሳት አለባት። ለምን? ፒፕሉ ርቦታል። 5ም የለም። ምኑን ታጾመዋለህ? የፉጨት መምህር መስሏል እኮ ፒፕሉ። ኦል ፒፕል ምን ጾም ማለት እኮ ራስን መግዛት ማስገዛት፣ ሰውነትን ማድከም አይደለም እንዴ? ሰውነትን ማድከም ነው። ከአንደበትህ መጾም፣ ከምግብ መጾም፣ ከመታመታ ማጾም፣ ከመሳም ምናምን መጾም ነው። ምላስ ሁሉ ይጹም ተብሏል። ስለዚህ አንዳንድ እኮ ማታ ጥብጠባውን ሲደረብ 9 ሰዓት አልደረሰም እንደ ይላል። ሲቀጠቅጥ ያደረኮች እኮ ሚስቱ። አንዳንዱ ደግሞ እያየ እግዚአብሔር እንደ እግዚአብሔር ማየቱ ሰው ነው የሚያይ። ኧረ እንደዚህ ያሉ ነባ መላኩ እንደውና ሲቀስለሽ አንቺ መስለለ እንደምን አረፈዳችሁ ይላል። ኧረ ጠላው እኮ እንደው አልተከፈተም እንደው ይሉታል። አይ ደግሞ እና መላኩን እንዳይሆን እንጂ አንቺ ደግሞ ጥልቅ ይላል ከዘራውን ይዘው። አሁን እግዚአብሔር ያየኛ አይመስለውም አማራ